ይሸከማል ይላል። ሲርበን ያበሉን እንጂ አላሳደጉንም። ታውቃላችሁ እንዲህ የጎተተችን እናት የለችም። ይርበኛል ያበሉን ማን ያሳድጋል? ጳውሎስ ምን አለ? እንትና ኮተኮተ እንትና አጠጣ ማን አሳደገ? እስቲ እጃችሁ ከፍ አድርጉ። ያሳደገኝ ተባረክ፣ ያሳደገኝ ተባረክ። አሜን። ለዛ ነው ያልገድል። ከዛ እስቲ ፈትሹ። እውነት የዛሬ ትምህርት ይሄ አይደል? ፈትሹ እስቲ መዳራት ጣዖት ማለት ሟት ጥል ክርክር የለችም እንጂ እኛ ውስጥ ጥል ክርክር ቅናት ቁጣ አድመኝነት መለያየት መናፍቅነት ምቀኝነት መግደል ስቃ ዘፋኝነት እኔ እግዚአብሔር አንድ ቀን በሚጣላው ጥበብ ለሚነግዱ ሰዎች ቢሊየነር ቢሆኑ አዝናለሁ። ለምን? ባይብል ምን አለ? ጠዋት ሲነቃ የሚል ስነሳ እንዳላጣው ሰውየው እግዚአብሔር ምስክር ማነው? ይህን መስክረው በአንድ ቀን በ50 ቢሊዮን ዶላር ከሰረ ከጽፎ እኮ አይችልም። በአንድ ቀን ይላል 150 ቢሊዮን ዶላር ሞቶ አደረ ሊኖር ይችላል። እስቲ ነገ በውስጡ ምን እንዲያዝ ማን ያውቃል? ነገር እስቲ ነገ ምን እንዲያዝ እጃችሁ ከፍ አድርጉ። የኔ ነገር ነው፣ የኔ ነገር አንተ እጅ ነው፣ አንተ እጅ ነው። ማምለጫው መንገድ እሱ ታስረክበውና እንተጠቀዋል። አሜን አሜን። ለራሱ መልስ ሰጠ። በጥላህ አድራለሁ። ከዛ እሱ ምን ይላል? በጥላው ለሚያደርሰው ታች መዝሙር 91 መጨረሻ ላይ ምን ተጽፏል? ረጅም ዕድሜ አጠግበው። አሜን። እስቲ አስጠግቼ እጠጋለሁ፣ አስጠግቼ እጠጋለሁ። በራሴ በፍጹም የአሁኑ እዚህ አጭር ሰዓት የመጣው መገለጥ ምንድን ነው? መለኮት በሚቃወመው ጥበብ አትነግድ። መንፈሳዊ ዓለም በሚገፋው ጥበብ አትነግድ። የትም አትደርስ። ለእኛ ባትነግረን ጓዳ ውስጥ ታለቅሳለህ ብቻ ነው። ምን አድርጌ ነው? ምንም ያደረገው ነገር ነው። እግርህን አጣጥፈው ቁጭ በል። ማርታ ማርያም ቅልቅል አጠገብ ያለው ሰው ቅልቅል መንፈስ በአንተ ላይ እንዳይሰራ ጸልያለሁ። መንፈስ ነው ታውቃለህ። ጌታ ምስክር ነው። ያው ሰላም አለኛው ጌታ ይባርክ። እኔ አማራ ነው። ቅልቅል ተላልቻ ላይ እስቲ አስባቸው። ማርታና ማርያም እዛ ቤት አስባቸው። ማርያም ምን ሆነች? ተቀመጠች። ማርታ ግን ቃሏ ምንድን ነው? ሀሳቧ እዚህ ውስጥ ጌታን ማገልገል። ሻይ አልጠጣም ነገር ሻይና ሙቀለ ብሎ ሻያት እንደውም እንደዚህ ጸሎት ጌታ ኢየሱስ ሆይ ማርታ እንድታግዘኝ ማርያም እንድታግዘኝ ንገር። ከዛ መለሰላት። አንቺ ዝም ብለሽ ሮት ባትኝ እሺ የእሱ ቃል እንጠቀም አጠገብ ያለው ሰዓት ባትልሽ መጽሐፉ የሚለው አትባል ወደሚገፋ ንፋስ መሄድና በንፋሱ ጉልበት መነዳት የቱ ነው ልክ? ይሄ እኮ መርከብ ታላቅ ነው፣ እጅግ በጣም ግዙፍ ነው። በንፋስ ኃይል ይነዳል፣ ይገፋል። ማይባል ጴጥሮስ በንፋስ ኃይል እጃችሁ ከፋ፣ በእግዚአብሔር ፊት ከፋ። እኔ እግዚአብሔር ሰው ነኝ። ፕሊዝ ኮንፌስ፣ በእናንተ ላይ ኮንፌስ አሉ። እኔ በከበረው ደም የተገዛ የእግዚአብሔር ልጅ ነኝ። በጌታ በኢየሱስ ስም የእግዚአብሔርን ንፋስ እጠራለሁ። ወደ ተነገረኝ ይገፋኛል። አንዳንዱ ነገር በራሳችን ሌሊቱ ሙሉ ቀዘፉ ደከመዋልና ጌታ ኢየሱስ ሲመጣ ወዲያውኑ ደረሷል። ወዲያው የሚባል መድረሳል። ዘመን እኔ በላ የተመጣ አሜን። ዘመን የሚበራ መንፈስ ይመታል። ረገሙ ረገሙ። እግሮቻችሁን ያዙና ከመንገዴ ላይ ዘመን የሚበራ መንፈስ በኢየሱስ ስም ወዲያው ደረስ። አሜን። መንፈስ አገልጋይ ስትሆኑ ይገባቸዋል። ሙልት ካልተነፈስከው ወደ ሌላ አታልፍ። የሆነ ሰው አለ ማለት ነው እግዚአብሔር በሚቃወመው ጥበብ ደስ እየተሰኘህ ያለ
ስታደርገው ደስ እየተሰኘ ነው። እመነኝ፣ በፊት ለፊትህ ቆሟል። እረፍ እያለ አትነግድበት። ለምን? ይሄንን የሚቃወም ህግ አለ። ምን አይነት መንፈሳዊ ህግ? አታልፍም። እኔ ያኔ ብሞት ኢፍናን እኔ ውስጥ ነው የሚሞተው። እውነት ነው። ሰይጣን እኮ ይሳም የሚሰራው አንተን ሲያስቆም ዘርህን ነው የሚያስቆም። አንተን ሲያስቆም ቤተሰብህ፣ አንተን ሲያስቆም የሆነ ነገር ነው የሚያስቆም። እስቲ ከኔ ጋር አልቆምም በለው። አልቆምም። ዳዊት ላይ የሚወረወረው ቀስት መቅደስ የሚሰራውን ልጅ እንዳይመጣ ለማድረግ አለ። ዳዊት ላይ ግን ከጧት ጀምሮ ምን ይወረወራል? ኔም ኦፍ ጂሰስ ከኔጋ ተሻግሬ ወልዳለሁ። ቃሉ ያቃጥላል። ኤርምያስ ምን አለ? አጥንቴ ውስጥ እየሄደ ምን ያደርገኝ ነበር? ያቃጥለኝ። መንፈስ ይባብ ከኖርማል ሰውነት ውጣ። እሺ ኢየሱስን እንመልከት። የእንትኑን ይሄ ምቹ ጊዜ እግዚአብሔር እንደገና ያመጣል። ዛሬ ይሄን እንጀምራለን። ምን ያህል ጊዜ አብረን እንደምንሄድ ግን የመጽሐፍ ቅዱስ ትምህርት ከዘፍጥረት እስከ ራዕይ ይሄ ማንን መመልከት? ኢየሱስን መመልከት። ለምን? ይሄ ኢየሱስ የሚባለው መድኃኒት የተዘጋጀው የሰው ፍጥረት የሰው ልጆች ፍጥረት በተበላሸበት ማለዳ ላይ እግዚአብሔር አዳም ልክ ሲስት አዳም ልክ ራቁቱን ሲሆን ቁርበት አለበሰው ይላል። ልብስ አዘጋጀ። እኛን መጥቶ ባይሉናል ክርስቶስ ኢየሱስ ምን ብላችኋል? ለብሳችሁ። ስለዚህ ይሄ ልብስ ነው፣ ይሄ ምግብ ነው፣ ይሄ ህይወት ነው፣ ይሄ ብርሃን ነው፣ ይሄ የዘላለም ኃይል ነው፣ ይሄ እውነት ነው፣ ይሄ እውቀት ነው። ይሄ ኢየሱስ እና እግዚአብሔር አንድ ነገር አለ። ደስ የሚለው እዚህ ጋር ይሄ አለ እና አብርሃም ለአዳም የተሰጠው ተስፋ ዘፍጥረት ምዕራፍ 3 የተሰጠው ተስፋ እግዚአብሔር የሆነ ቀጭን መስመር እያሰመረ አዳም ጋር ተከትሎ አቤል ጋር መጣ። በአቤል በኩል ነገሩን ማስቀጠል ሲፈልግ ገደሉበት። ሲገሉበት በቃየል አልሄደም እና ምን አደረገ? ድጋሚ ሌላ ልጅ ማንም ይባል ሴት። ከዛ በኋላ የሰው ዘር በማን ስም መጠራት ጀመረ? በእግዚአብሔር ስም። ኢየሱስ ጌታ። እስቲ ሰው ዘር ለስሙ ነው ያዘጋጀው። የኃጢአት ፈረስ መሆን አትችልም በለው። የኃጢአት ፈረስ መሆን አትችልም በለው። ለስሙ ነው የተዘጋጀው። ሴት እያለ መጣ። ተከተሉት። እግዚአብሔር አንድ ቤት መጣና ታራ አብርሃም ተዋቸውና ና አሁን ማስተምራችሁ እነዚህን የሚያህሉ ምስክሮች ተመልከቱ። በዚህ በኩል እንዲህ ስታዩ እንደ ኮከብ 6 በዚህ 6 ወይ ደግሞ በዚህ 15 በዚህ በ30 የሆነ 50 እንደዚህ ምስክሮች አለና ከፊት ለፊት የምንመለከተው አስቀምጥ። ለምንድን ነው ይሄ? አሁን እኛ ልንሮጥ ሩጫ ላይ እና መንገዳችን ላይ የሚከበናና ሸክምም አለ። የሚከበን ምንድን ነው? ቶሎ የሚከበንን ኃጢአት አስወግደን የምናስወግደው ይከበናል። እና ሌላ ደግሞ አለ። ወይ ምኞታችን ይሆናል የፈጠረው፣ ወይ አጋንንት ይሆናል የፈጠረው። ዊዶን ነው በእግዚአብሔር ስም። አንዳንድ ሰው እግዚአብሔር ተጠግቶ እግዚአብሔር አብሮ እኮ እየሄዱ ነው። እግዚአብሔር የሚያስበው ሌላ፣ እነሱ ደግሞ ሌላ። ለእስራኤል መንግስት መቼ ትመልሳለህ? እኔ ስለ እናንተ ነው ስራ ሲጭ ሲጫችሁ ጭንቅላቶች ለጫሉና ካንተ ካልሆነ ሐሳብ እባክህ ፍታኝ፣ በኢየሱስ ፍታኝ በሉስ። በኢየሱስ ፍታኝ። ያው አብረው ይሄን እንደዚህ ታይቶ ይሄ እሱ እንደዚህ ህንጻውን አይቶት ማለት
ይህን ህንፃ አፍርሱትና በ3 ቀን አስነሳዋለሁ ሲል እነሱ ምንድን ነው ያስበው? ህንፃው እንዴት እንደሚያምራየው ባትመጣ ይሻላል። እዛ በዓለም ብትሆን በቤቱ መጥተህ ከሀሳቡ ውጭ ወከብ ብታረግ ስሙን ተሸከም። አብርሃም ና አለው ላይ ዘው የተወሰነ እነዛ ተቃጥና ሸዋዎች ይሄን ሸዋየዋ ዘርህ እንዲህ ይበዛ ዘርህ እንደዚህ ይሆናል ምናምን ይለዋል። ከዛስ እቺ ምድር እሰጥሃለሁ እባርክሃለሁ። እኔ በቃ እዛ ጋር አብርሃም እቺ ምድር እሰጥሃለሁ ሃሌሉያ የሚል መስሎኝ ነበር። አላለም። ምስክር የሚሆን ሰው ለጊዜው በከበበው ነገር ሃሌሉያ ይሄን አሻግሮ የሚሆን ነገር የሰባኪ መንፈስ ይጎትታል። በዛ በኩል አበዛው በዚህ ጋር ሰባኪ ለሰባኪ ስትሆኑ ይገባቸዋል። ወደዛ መጽሐፉን የምታገኙት እዛ አካባቢ ነው። ዞር ነበር ዘማሪ ነው። ክብር ለኢየሱስ ይሁን። አብርሃም ና እግዚአብሔር ማንን ነው ወዳጄ ብሎ ይጠራል? እሺ ስለ አብርሃም በኋላ ስለማወራ ግን ይሄን የመጣው ለምንድን ነው? እግዚአብሔር እየመረጠ ጋለሞታይቱ ረዓብን ማን ነው ወዳጄ ብሎ ይጠራል? ባይብል ምናል እነዚህን የሚያክሉ ምስክሮች እንደደመና ከዙ ቼክ ሳረጋቸው ምስክሮቹ ለጄ ቼክ ሳረጋቸው ጋለሞታይቱ ሰውታል። ኢትዮጵያዊ ብትሆን ውረጅ እንጂ ከዚህ ባስ ላይ አትጭናት አንጭናት። እሱ ግን የኃጢአተኞች ወዳጅ፣ እሱ የደካሞች ወዳጅ፣ ኢየሱስ ጌታ። እሱ ቅባት ይዘው ይመጣል ወደ ደረቀ አጥንት። ያው ኢየሱስ እኔ ጋር ባይመጣ እናንተ ማትመጡ እንዴት ተመጣ? የት አጣችኋል? እስቲ ያለ ኢየሱስ የሆነ ጉተማ ጋር ናና ጉተማ አንተ አስተምረን ልስማ በለው ውስጥ ከኪስ ያለን ይሰጣል። ያኛው ጉተማ እኔ ራሴ በጣም ነው የሚገርመኝ። ያኛው ጉተማ ሳስብ እግዚአብሔር ምስክሬ ግን የሚገርም ጉድ ልንገራችሁ። እግዚአብሔር ያኛውን ጉተማ ነው ይወደድ። እናንተማ ትምህርት ያለውን ጉተማ ነው ይወደዳችሁ። ሲናገር እግዚአብሔር ቃል ከሱ የሚወጣው አጠቃላይ ሰው አንተ የወደድከው ማለት እግዚአብሔር ሰው ያደረገውን ሰው ነው ማለት። እግዚአብሔር ግን ደካማውን ግራ የገባውን መሄጃ የሌለው ኃጢአተኛው ያንን ሰው ነው የወደደው። አክሲቱ ጃለት የዘመኑ ጎቴ እሱን ያለበሰኝ ብራዝ ዛሬ ጠዋት ይቅር ጥሩ ነው ሲቃጠል ነገር ክብር ለኢየሱስ ይሁን። አብርሃም ሁለቱም ደስ ያዋጣ ምስክሮች ነው። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ ለምንድን ነው እንደ ደመና ያለው? ለምን እንደ ተራራ አለ? ነገሩ የጉዞ ነገር ስለሆነ የጉዞ ደመና ምን ይላል? ይሄዳል። አንተስ ተጓዥ እያየህ ልትጓዝ ሰኞ ደከመኝ ስትል ዞር ስትል በድካማቸው በረቱ የተባለችው ሴትዮ በዚህ በኩል ምስክር ነው ቆማለች። ከድካማቸው በረቱ ታረፈዋለች። እንደገና እኛ ደግሞ የት ያሉት ታስሬ በእስር ምክንያት ከጌታ ተለያየው እንዳትል በእስር ቤት ውስጥ በካቴና ውስጥ ደማቸው እየፈሰሰ እግዚአብሔርን ያከበሩትን እነዛ አምጥቶ እንደ ደመና በዙሪያ ያስቀምጣል። እስራት ሰው ልትቃወም ስትል ታስረው ያመሰገኑትን ስታይ ይገባል። ከዛ ሸክም የሚሆንብንን አንድ
የሚከበንንና ከትሞ የሚይዘንን ኃጢአት አስወግደን አተገባለው ሰው ጉዞ እያስወገዱ የሚደረግ በየቀኑ የምታስወግደዋለህ። ታያለህ፣ ታስወግዳለህ። ትሰማለህ፣ ታስወግዳለህ። ዝም ብሎ ማስገባት የለም። እስቲ እቺን ነገር በጣም የሚያማምሩ እህቶች ያላቸው እኛ ጋር ደግሞ ታብራለች ሁላችሁ ግን ባይብል ያላት ያቺ ሴት ከሞት የበረታች የተባለች በጣም ቆንጆ ከጥፍሯ እስከ ጠጉሯ ወንድ ነው የሚላል መንገድ ላይ እንደዚህ እየሄድክ አታምርም ሲል ውስጥ ክብር ለእግዚአብሔር ይሁን። በጣም ታምራለች ማለት ዳልከው መስመር ክፍት ሆነ ማየት ይቻላል። ካላገባ አይተን እንድታገባ ስለሚፈቀድ ከዛ አለፈችና ሄደች። ልክ እሷ ስታይ ዙር ሲል አንተ ዙር እንጂ ሰስነ ሰምታችሁ እንደማይኩት እንደዚህ አለፈች። ክብር አሜን ስልጣን ክብር ለኢየሱስ እስቲ አንድ ጊዜ ዙር አንተ ዙር ሊያስነግድህ ያለው የጥበብ አይነት መንፈስ ቢቃወመው ነው። እናንተ ሰው ያለ አይመስላችሁ። ማን ነው እግዚአብሔር ያለ አይመስላችሁ። እናንተ ይገርማል ተመልከቱ። እናንተ እግዚአብሔር ያለ አይመስላችሁ። እሺ ሰው ብቻ ነው ግራና ቀኝ ታውቁ ብለ ስትል ሆሊ ስፒሪት ከፊት ለፊት ይላል። ኢየሱስ ምስክሬ ነው። አጠገብ ያለው ሰው እግዚአብሔር ያያል። እግዚአብሔር ያያል። ዙር ዮሴፍ አንድ ቀን አዳነ ትምህርት ውስጥ ስላለ እኔ ያለው የሚያልኩት መጽሐፍ ቅዱስ ያለው ለእንግዲህ ፍቀዱልኝና በደንብ ስሙ። ሰለሞን ምን አለ? ኤደን ገነትን ሰራው፣ አትክልቶች አሉ፣ መዝናኛ ምናምን። ከዛ ቀጥሎ የሰው ልጆች ተድላ የሆኑትን ሴቶችን አከማቸዋል። ምን አለ? የሰው ልጆች ተድላ እሱን እያየ ምስክሮቹ በዙሪያ ሆነው ሩጫን በትዕግስት ስትሮጥ የሰው ልጅ ተድላ የተባለው ነገር የእግዚአብሔር ተድላ ይሻላል ስትል እንደ ዮሴፍ ጨርቅህን ጥለህ ግን ያኔ ከዝሙት ሽሹ የሚለው ጥቅስ እኮ ጻፈ። ቆሮንቶስ ነው ከዝሙት ሽሹ። ዮሴፍ ሴትዮዋ እንደዚህ እግዚአብሔር ማንም ሴት እና የኔ መንገድ የሰው የለም መንገድ አይደለም። ኢየሱስ ጌታ እስቲ መንገዴ በል ሰው አለ ሰው የለም አይባልም። የኔ መንገድ በእግዚአብሔር ፊት ነው። እስቲ ቃሉን አንብቡ። ለምን ቸኩሎ እንደመጣ እስቲ ግፋው ወደ ዮሴፍ ጋር ዮሴፍ ገፍቶ ከመጣ ሶስተኛ ዮሴፍ ጠቢቡ ሰለሞን በመጽሐፍ የሰው ልጆች ተድላ የሆኑትን ብሎ የጻፈውን እህቶች ዮሴፍ እንደሸሸ ከዝሙት ሽሹ የሚለው ባልተጻፈበት ዘመን ላይ ሳይጻፍ ትክክልን መኖር እኛ ግን የተሰቃየነው ተጽፎ ራሱ ዮሴፍ ሳይጻፍ ነው ትክክልን ነው። ለዚህ ነው 78 ሰው ኦ ማይ ጋድ ተሰዶ የሄደ ሰው ጋር 78 ሰው ለመኖር መጣ። ይሄን መንፈስ አሜን ብሎ የሚወስድ ሰው ይሁንብን። አሜን። እግዚአብሔርን ትፈራለህና ትውልድ አንተን መኖሪያ ያርግ። አሜን አሜን። በፋንዱጃችሁ እግዚአብሔር ሆይ በሁሉ ፊት አከብርሃለሁ። በሁሉ ፊት አከብርሃለሁ። ቤቴን ማረፊያ አድርገው። ስሜን ማረፊያ አድርገው። ያላችሁ ብቻውን ተሰዶ ከሀገር የወጣ ሰውዬ 78 ነፍስ የት ነው የምትሄዱት ብትላቸው ዮሴፍ ጋር ምን ነው ርስት ከሱ መሬት ሊቀበሉ ሊኖሩ ስንት ሰው 78 ነፍስ አሳደው ሽጠው ከሀገር ያስወጡት ሰውዬ በእግዚአብሔር ፊት በሕይወት እንደሚኖር ሲያስብ የሚያከብሩትን የሚያከብረው እግዚአብሔር ተሸከማቸው። አሜን። አጠገብ ያለውን ሰው በፊት የከበርክ ሰው መሆን ትፈልጋለህ?
ሰው አለ ሰው ተጽፏልን እንኳን ተቸግረናል። ዘፍጥረት 9 ከ4 እስከ 20 ያለው ቁጥር 9ንና ከፋር እሺ አመጣን። ቁጥር 9ንና ቁጥር 11 ነው። ቁጥር 9 ምን ይላል? ትንሽ ከፍ ብለህ እስቲ የጠየቀችውን ነገር ይስሙ። ምን ጠየቀች? ከዚህም በኋላ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች። አጠገብ ያለው ሰው ዓይኑን ቀድሞ ይጣልብኛል። መጽሐፍ ቅዱስ እንደሚጠቅም በዓይኖቼ እከታተልሻለሁ፣ ይከታተልሻል፣ ይረዳሻል፣ ይደግፈሻል፣ ያበረታሻል። አሜን በይ። በዓይኑ ይከታተልሻል፣ እንዳያጠቁሽ፣ ጥፋት ቤትሽ እንዳይመጣ፣ መንገድ ላይ ድንገት ሌላውን ቷ አድርጎ የሚገለው እንዳይገልሽ በዓይኑ ይከታተልሻል። አንድ ሰው በኢየሱስ ስም ኮንፌሳ በዓይኑ ይከታተለኛል፣ በዓይኑ ይከታተለኛል። አያገኙኝም፣ አይሞክሩም ግን አላሉ። አንብቡ። ዓይኗ ጣለች፣ ከእኔም ጋር ተኛ አለችው። እርሱም እምቢ አለ። ለጌታው ሚስት እንዲህ አለ፣ እነሆ ጌታዬ በቤቱ ያለውን ምን የሚያውቀው የለም፣ ያለውንም ሁሉ ለእኔ አስረክቦኝ። እስቲ ቆይ አንድ ጊዜ አጠገብ ያለው ሰው እግዚአብሔር የሰጠህንና ያልሰጠህን ከለየህ በለው። ከፍታ ከፊት ይጠብቅሃል። ኢየሱስ ግን ዮሴፍ ለይቷል። የተሰጠውንና ያልተሰጠውን ጌታሽ ባልሽ በግብፅ ምድር ያልሰጠኝ ምንም ነገር እንደውም ሲናገር አለ እንዲህ ብሎ ነግሮኛል፣ ከአንተ በቀር የውሻ ምላስ እንኳን እንዳይንቀሳቀስ ማለት አይቻልም። ከዮሴፍ ምላስ በቀር ሁሉ ተሰጥቶኛል። አንቺ ግን ቀይ መስመር። አጠገብ ያለው ሰው ቀይ መስመር፣ ቀይ መስመር። በማያዋጣ ነገር መነገድ ነበረ ያስብላል። ከትንሽ ከቧል እንደና ከዚህ ፓስተር ነበረ ነበረ እዚህ እንትን ይሰራ ነበረ። አጠገብ ያለው ሰው አቶ ነበር እንዳያገኝ ተጠንቀቀ ነው። ጤነኛ ነበረ ነበረ አሁን ስም ይሰራ ለዚህ ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺም በቀር ያልሰጠኝ ነገር የለም። የተሰጠኝ ለይቼ አውቃለሁ። እንዴት ይህንን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ዳሰፖይ በማፊት እሷን ያለችው ነገር ነበር። ሰው የለም አምብ ማንንም ይህንንም ነገር በየዕለቱ ለዮሴፍ ትነግረው ነበር። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማም። እንዲህም ሆነ በዚያ ጊዜ ስራውን እንዲሰራ ወደ ቤቱ ገባ። በቤቱም ውስጥ ከቤተሰቦች ማንም አልነበረ። እሷ ያለችው ከእኔ ጋር ተኛ ስትል ልብሱን ተጠማጥማ ያለች፣ እሱም ልብሱ በእጇ ትቶላት ሸሸ፣ ወደ ውጭ ወጣ። እንዲህም ሆነ ልብሱን ትቶ ወደ ውጭ እንደሸሸ ባየች ጊዜ በጣም ጥሩ እንዲህ ሆነ። በዛን ጊዜ ስራውን እንዲሰራ ወደ ቤቱ ገባ። በቤቱም ውስጥ ከቤት ሰዎች ማንም አለ። እሷ የጠበቀችው ሰዓት ከቤት ሰው ማንም ሰው የተባለ ጭር ኖ ጭር አለ። ህዝብ ኖረ አልኖረ የኔ ህይወት በእግዚአብሔር ፊት ደረቅ እንጨት ጉድጓድ ጥለው የማይረባ ገንዘብ ሽጠው ልብሱን ቀዳደው ደም ቀብተው አባቱን አስለቅሰው የተዘጋ ፋይል ነው ዮሴፍ። ለዛ ቤተሰብ ዮሴፍ የተዘጋ ፋይል የለም። በሐዘን ወደ መቃብር እወርዳለሁ ብሏል አባቱ።
የፈራኸው እግዚአብሔር ሁል ጊዜ በፊት የምትመለከተው እግዚአብሔር። ኦኬ ለምንድን ነው ይሄ ሰውዬ በእግዚአብሔር ፊት ኃጢአት አልሰራም ያለው? እግዚአብሔር ሁል ጊዜ ፊት ለፊት አየዋለሁ። እሱን አስታውስ። ሁል ጊዜ አጠገብ ያለው ሰው በህይወት መኖር ማለት ነው። እግዚአብሔር ሁል ጊዜ ፊት ለፊት ማየት ነው። ስለዚህ አትወድቅም። እግዚአብሔር ሁሉ ጊዜ ፊት ለፊት የሚያውቅ መዝሙር 16:8 ነው። አንተ እኮ አንደኛ ያልሆነ ሰው በእኔ ዙሪያ የለም። አሜን በል በል እስኪ አንደኛ ያልሆነ ሰው ለመውደቅ፣ ለጥፋት፣ ለምናምን ለሰይጣን መጠቀሚያ የሚሆን ሰው ከላይ አካባቢ ኢየሱስ ነው። አሜን በል አሜን። ስለ ራስህ እኮ ነው ነገር አንዱ ጥሎ እንዳትደውል እንትና እንዲያደርገኝ እንዳትል ዙሪያ ያለው ይፈወስ። አሜን በል አሜን። ይፈወስ። አሜን አሜን። የእግዚአብሔርን ነገር ማይወድ የእግዚአብሔርን ነገር የሚያቀል ከአካባቢ በኢየሱስ ስም ይጥፋ። እግዚአብሔር ምስክር ይጥፋ። መዝሙር 16 ሁልጊዜ እግዚአብሔርን በፊቴ አየዋለሁ። ተመልከቱ። እሺ በቀኜ ነውና አልታወክም። ስንት ጊዜ? ሁልጊዜ። ማንን? እግዚአብሔር። ምን ታደርጋለህ? በፊቴ። ስለዚህ በቀኜ አልታወክም። ኦ ማይ ጋድ የሰው ልጆች ተድላ የሚሉትን ነገር በሙሉ ያለ እግዚአብሔር ከሆነ ይገለኛል። ምን ችግር አለው? ቀጭን ስልክ እኔ ማልችላቸው አንዳንድ ነገሮች አሉ። ያው እንግዲህ እኔ ነኝ ማልችለው፣ ይቅርታ አድርግ። እኔ አልችልም፣ በቃ አልችልም። ወንድም የመኪና ለመሸጥ መኪና ይሸጣልና አንድ መኪና ሃይሩፍ ይመስለኛል የዛን ጊዜ ሃይሩፍ በትንሹ 500 ሺህ ብር ያገኝበታል። ልጆች አሉ መኪና የሚሸጡለት። የዛን ቀን በሙስሊም በዓል ምክንያት መኪና የሚያሻሽጥለት የመኪናውን ስራ የሚያሻሽጥለት አዋሳ ሄዱ እና መኪናውን የምትገዛ ሴት ደወለች። ፓስተር የት ነው አስቸግራለኝ። ምንድን ነው? እና መኪና አስነስላት። ዛሬ ልጁ የለም። መኪናውን አስነስቼ የተወስድላት እዛ ውልና ማስረጃ የሚያልቅበት እና ውልና ማስረጃ ላይ ስትሰራ ይሄን ፕሮሰስ የሚሰራለት ልጅ ስሙ አቡ ሁሉ ሌላ ስም አለው። የወረቀት ስሙ ሌላ ነው። እንግዲህ በልጁ ስም ነው። ከዛ አዲስ አበባ ደወለች። ለምን መጀመሪያ አዲስ አበባ ደወለች። የለም ልጁ ሐዋሳ ሄደው መንገድ ነው። ከዛ ስልኩን ዘጋችና አሰባሰባት ብሎ ጣመጣ እዚች ጋር ትንሽ ፈረደልኝ አለች። ምን አልልኝ ዝም ብለህ ፍርማ ብቻ አስቀምጥ። ጨርሰናል ሁሉንም ነገር። ልጁ ሐዋሳ ስለሄደ ፍርማ ብቻ አስቀምጥ ስትለኝ አንድ ፍርማ ነው ያለኝ አልኩ። ምን ብዬ ነው ማስቀምጠው? አይ ዝም ብለህ ማንም አይጠይቅህም። ይሄን እንደ እኛ በቃ ጨርሰህ አንተ ዝም ብለህ ተረክ መኪናው ግቢ። ለምን የሚጠይቅ የለም። ወንድም ይሸቅል መኪናው የሚሸጥ አይሸቅል። አጠገብ ያለው ሰው አይሸቅል። መኪናውን አስነስቼ ሄድኩ። ወንድሜ አንድ ቃል አልተነፈሰም። ሁሉን አምጪዋለትና እሱ እንዴት ይሆናል? እሱ አያደርግም። አይሸጥ ለዚህ ይሸጣል። ልጨምር ሌላ አንድ ወንድም አለኝ ፓስተር ነው። በቃ የኔ መንገድ የኔ ነው። አጠገብ ያለው ሰው በቃ የኔ መንገድ የኔ ነው። እግዚአብሔር ምስክር ፓስተር አሁን አውሮፓ ነው። ማታ ላይ ቤት ስገባ ቁጭ ብሎ ሊስት ይጽፋል። የሚጽፈው ሊስት መሬት አዲስ አበባ ላይ ለማግኘት 1000 ሰው ጉባኤ እንዳለው ማቅረብ አለ። ክርስቲያኑን እኮ አስዋሽተው ሆሊስ ቤት ሲባል እኮ እግዚአብሔር ባለማወቅ ያረኩት በኢየሱስ ደም ከላይ ላይ ይሄድ። አሜን። በራስ ላይ ባለማወቅ ያረኩት በኢየሱስ ደም ከላይ ላይ ይሄድ። በእውቀት ግን አላረግም። ቢ ኬርፉል። ሞኝ ገበሬ አይደለም እግዚአብሔር። ይፈርማል ቁጭ ብሎ አየር በቀለ ይፈርማል፣ ጫና ከበረ ይፈርማል፣ እለለለ ይፈርማል። ተን እየፈረመ ነው። ከዛ ላይ ስለሆነ ና አቤት ቤት ወጣ
የመሬቱን ጉዳይ አንሽ ምን ተብሎ ምን እየፈረምን ነው? አንተ ምን ትችለውና ብለቶ አጠገብ ያለው ሰው አልችልም። ያከበርከው እግዚአብሔር በአደባባይ ላይ ያከብርህ ይመጣል። አሜን አሜን። ጌታ ኢየሱስ ምስክር አልችልም። ክርስቲያን ስለሆንኩ አይደለም ባይዘው ይሄ ነው ድሮ መኪና ተራጫት ይያው እግዚአብሔር ምስክር ነው። ያውን እንድሰብክ እዚህ እድል ይሰጠኝ ካሸመኔ እየጫው ረዳቴ ካሸመኔ ሐሳብ ግቡ ይላል ረዳቱ። ከዛ ሴትዮዋ ልትገባ መጣችና እንደዚህ ነገሩን ካስገባች በኋላ ግቢ እንሄዳለን አሁን አላት። ሾፌር ትሄዳላችሁ አለች ስትለኝ እንሄዳለን ካል መዞር የለም እንዞራለን ካል ሴትዮዋ አትገባ ረዳቱ ጠይቅ ማንን ጠይቅ አንተ ገባ ያለው ሰው አካብልት እንትና ጠይቅ ብላ አላቅም እናት ያን ቀጠሮ አጀኝና ከማን ጋር ልትኖር ነው? እውነት ደጋፊነት ብቻ ይኖር ነው። ልጅ ሆኜ እኮ ነው ሳልጅ 5 ብር ሰርቄያት 5 ብር ሰርቃለሁ አጥፍቼ ወደ ቤት መጣ 5 ብር እዚህ ጋር ታሰር ወስጄዋለሁ። ያዝግኝ ለሚስቴ ምን አልኳት ሳገባ ምንም ይፈታ እውነቱን ተናገሪና የኔን ቁጣ ተቀበይ። ዋሽተሽ እኔ ነብዬ እግዚአብሔር ከሚያዝንብሽ እግዚአብሔር ምስክር ነው። እሳቱ ዘመዳችሁ ይሆናል። እውነቴን ነው ብላችሁ ሌሊቱ እናንተን አይነካም። እስቲ አልነካም ስገድ አለ ጥያቄ ስገዱ ሲል አንሰግድ እና ብትሞቱ ብትገደልም እንከባለናል። እነሱ እኮ ስለመጨረሻ ነው ያድነናል። የእሱ ችሎታ ጉዳይ ጥያቄ የለብንም። ግን ካላዳነንም አንሰግድም። ከዛ ሲገቡ እነሱ ካላዳነንም ብለዋል። በቃ ይሉ አላለም መጣ አዳላቸው መክሊትን አትሽጥ እዚያ አትግባ። አንድ ጊዜ ኖረ በምታልፍበት ዓለም ላይ በሁሉ ነገር ለመደሰት አትቸገር። በእግዚአብሔር ደስ ይበል። በቃ ሌላውን የሚበል አሜን አሜን። በማን ደስ ይበል? ሌላውን ምን በል ይበል። ማለት ነው ወደ ሙሴ ያየኸው ነገር አለ። ጌታ ኢየሱስን ስትከተል ያየኸው ነገር ጨከን የ430 ዓመት ትንቢት እንዲፈጸም በግብፅ ምድር ወንድ ልጅ እንዳይወለድ በተከለከለበት ዘመን ላይ በታላቅ ታምራት የተወለደ ሰው ሃሌሉያ አላለም። ተመልከቱ፣ ወንድ እንዳይወለድ ተወልዶ ድንቅ ነው። ንጉሥ ቤት ገብቷል፣ ድንቅ ነው። የንጉሥ የልጅ ልጅ ድንቅ ነው። አሁን ሚዛን እንሰራለን። እዚህ ጋር ባዶ አድርገው ውስጥ ባዶ አንተ ይቻላል ወደ ላይ ወሰደው ነው ባዶ ተመልከቱ። እዚህ ጋር ተመልከቱ። እዚህ ክብ ውስጥ አሁን ሚዛን እንሰራለን። እዚህ ክብ ውስጥ አንደኛ የግብፅ ብዙ ገንዘብ ፍጥጥ ማለትና ብዙ ዶላር ተጠላለ እንዴ ወጋው ምናምን ትላለህ ወጋው አንድ ሰው ብዙ ዶላር ወጋው ይባላል። ብዙ ዶላር ከአሜሪካ ብዙ ዶላር ይልቅ ግብፅ አይደለም ያለው። ስንት ያወጣል? አለቃችሁ እናንተ ሁሉ ይሸጣል። አለቅም በቃ ወደ ቤት ስትሄድ እግዚአብሔር ወይ ፓስተር ወይ ሊለቀኝ አልቻለም ስለሰኘው እንግዲህ በቃ እሑድ ስንት ያወጣል ብለህ የምትሸጥ በቃ እግዚአብሔር የሰጠህ እሑድ ብትሸጥ ከሰኞ እስከ ቅዳሜ ብላ you have to decide አልሸጥም። ክርስቶስ ኢየሱስን ብቻ እየተመለከትክ ሩጥ አልልም። አነብልሃለሁ። ራስህን አሳይ። ምልክት ስላለ ራሴን እያሳየሁ
እንሰራለን። ከግብፅ ኦኬ፣ አሜሪካ ከአሜሪካ ብዙ ዶላር ይልቅ አንድ የንጉሥ የልጅ ልጅ ሁለት በኃጢአት ከሚገኝ ደስታ ስንት ነገር ጻፈ? ሶስት እነዚህ እዚህ ሚዛን ላይ እናለ ከዛስ እዚህ ጋር ግን እዚህ ሌላ ሚዛን እንሰራለን። ምንም ከእግዚአብሔር ሕዝብ ጋር መከራን መቀበል መከራ ከዛ ስለ ክርስቶስ ኢየሱስ መነቀፍ ውጤት እጅግ የሚበልጥ ባለጠግነት የትኛው መከራ ቃሉን አጠገብ ያለው ሰው ከብዙ ገንዘብ መነቀፍ የበለጠው ያየው ነገር ስላለ ነው። ደስታ በዚህ መከራና መነቀፍ አለ። ይሄ ይበልጣል ብቻ ነው። እጅግ ምን አይነት አይኖር ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ በዚህ በኩል ገንዘብ በዚህ በኩል መነቀፍ እጅግ የሚበልጥ ባለጠግነት ይበልጣል ነው ወይስ እጅግ የሚበልጥ ባለጠግነት ነው? ባለጠግነት ነቀፋ ባለጠግነት መከራ ባለጠግነት በጥፊ መመታት ባለጠግነት። ኦኬ ቁጥር 32 እዛ ባለጠግነቱ ታሰለ እንግዲህ ምን እላለሁ ነው ከሱ በላይ ትንሽ 30 ነው። ስለ ባንክ ሰዓት የሚለው ጋር ሳደርስ አንድ ቀን መጣ እሺ አይደለም ከፍ ሰው እነሱን አይደለም የፈለኩት። እሺ 37 በድንጋይ ተወግረው ሞቱ። በድንጋይ መወገር የሚባል ባለጸግነት አለ። ስላዩት ነገር ስለተሰቀለው ስለሞተው ስለ ክርስቶስ ኢየሱስ እነዚህን የሚያክሉ ምስክሮች በድንጋይ የተወገርክ ነው ምስክር ነው። አንድ በድንጋይ ተወገርክ የተፈተኑ ምስክር በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። እየሞቱ እናንተ ባለፈው ብያለሁ። ዛሬ ልትገባ ይቅርታ ማድረግ የሚያቀተን ሰዎች ላሳያችሁ። ለምሳሌ አንድን ሰው ለምሳሌ ይቅርታ ትግል ውስጥ ሄደ ከሆነ እስጢፋኖስ በእግዚአብሔር ፊት አንተን ይከሳል። እስጢፋኖስ በእግዚአብሔር ፊት ይቆማል። ለምን? አንተ በህይወት እየኖርክ እስትንፋስህን ያላቋረጡትን ትንሽዬ ድንጋይ ይመቱብኝ፣ እስትንፋስህን ያላቋረጡትን ይቅር አልልም። እስጢፋኖስ እስትንፋስን አቋርጠው ምን አለ? ሁሉን እያጡ መከራን እየተቀበሉ ሁሉን ያጡ ምስክሮች ሁሉን ያገኙ ያጡ የእግዚአብሔር ምስክሮች ያንተ ሩጫ ለማበረታታት ለሌላ ነገር እንኳን ለምንዚህ የተገኙት ዓላማው ምንድን ነው? ሩጫህን በትዕግስት እንድትሮጥ ብስጭት ብለህ ከመስመሩ እንዳትወጣ እየሮጥኩ ነው። ግን ያቺ ሩጫ መስመር ላይ የምትቀመጠው ውሃዋ የለችም ግደለኝ አላለ። ውሃዋን አጣው ሩጫ ላይ ሶስት ማን ነው ነገሩ ባጥንት ባህያ ሳምሶን ባህያ ነው ሳምሶን ባህያ መንጋታ 1000 ሰው ገደለና ሩጫ ላይ ነው እንግዲህ እየሮጠ ነው። ከዛ ውሃዋን አጣት። እቺ ለስፖርት ሜዳ የምትቀመጠው ሃይላንዷ አለቻ። ሃይላንዷን ሲያጣምናል እኔ ከአባቶች አልገጠመና መበለ ግደለኝ አጠገዳለዞ ውሃ ስላጣ ገደለኝ አትበለው ሩጫ አንቀበል ኦ ማይ ጋድ ቆይ ወበል ያለው አንዱ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና ዓለም
አይገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እግዚአብሔር ምስክሬ ነው። ልንገራችሁ፣ እነዚህ ሰዎች ደርሳችኋል ተብለው የተጻፉልን የእምነት አባቶቻችንና ምስክሮቻችን ምልክቶቻችን እዛ አይቀሩም እንዴ ብትል እንኳን ደመና ነውና ይሄዳል። ሰኞም አንዱ አጠገብ ሰኞም ደመናው የተከተለች እንዳይጠቅ ግን ሚዛኑን ያከበደው ምንድን ነው? ብርን ተራ አልኮ መነቀፍን ያከበደው ከፋ አስተሪ ከፋ አመልከቱ ሙሴ በጣም ምራቅ ከተጣለበት በኋላ የተነሳ ንጉሥ ቤት ያደገ ሰው አይገፋም። ውጊያ ሁል ጊዜ ያለ ነው። ወደፊት እያየ ቀጥል። አዎ እሱን እኮ ነው ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና ብድራቱን ትኩር ብሎ ተመልክቷልና ፍጥጥ አይነት ወደ ፍጥጥ ኢየሱስ ላይ ፍጥጥ ቸርች መጣ። ፓስተሩ ቅዱስ ሲሰብክ ነው በዛ ቃል የመጣው ብለህ ከመጣፋ አያቱ እንዴት እንደገላበጠች ብለታችን ፍጥጥ አድርገህ የተባለው ሰው ላይ ነው። ፍጥጥ እናንተ የማታስተውሉ የገላትያ ሰዎች ክርስቶስ ኢየሱስ እንደተሰቀለ ሆኖ በፊታችሁ ተስሎ አልነበረምን? እንዳታስተውሉ አዚም ያደረገባችሁ ማን ነው? እጅህን እዚህ ላይ ጣልና አዚም ይሰበራል። አዚም ይሰበር። ፍጥጥ ማለት ሲደክምህ የደከመው፣ ሲያዋርዱ የተዋረደው፣ ሲንቁ የተናቀው፣ ግን ሩጫውን በትዕግስት ይጨርሳል። ስም ሲሰጡ ብኤልዜቡል ያሉት ትኩር ብሎ የንጉሱን ቁጣ ሳይፈራ የግብፅን አገር የተወ በእምነት ነበረ። አጠገብ ያለው ሰው አንዳንድ ነገር ዝም ብለህ እንዳትተው በለው። ለእግዚአብሔር ማይሆንን ነገር ስተው በለው። እንደዚህ ያልኩት እግዚአብሔርን ከመኪና ተራ ስወጣ በዛ ዘመን ከመኪና ተራ ስወጣ ለእግዚአብሔር እንደዚህ ያልኩት እግዚአብሔር ሆይ እኔም ማውቀው ከቸርች ጠፍቼ በልጅነት ኳየር እያለሁ ትቼ ጠፍቼ ነው እዛ መኪና ተራ ሾፌር ሆኜ ምናምን የኖርኩት። እግዚአብሔር ሲመጣ እንደዚህ ያልኩት እግዚአብሔር ሆይ እኔም ማውቀው ህዝብ ይሄ ህዝብ ጓደኞቼ እነዚህ ናቸው። እኔ ጋር ያለው ሙድ ስፒሪት እኔም ማውቀው በቃ እነዚህ ነው። ብቻዬን ተለይቼ እየወጣሁ ህዝብ እንደምሰጠኝ ያምናል። ትውልድ እንደምሰጠኝ ያምናል። በስሙ በእምነት ተውኳቸው ሚሊዮኖችን ሰጠኝ። ልንገራችሁ፣ ዮሴፍ ከንጉስ ሚስት ጋር ከሚስት ጋር ብቻ ነው ከሴት ጋር ብቻ ነው ከንጉስ ሚስት ጋር ተኛው ሲል በእግዚአብሔር ስም ነው አለ። የንጉስ ሚስት ነው የተውካት። አዎ ሚስትህን የንጉስ ሚስት አረግልሃል። ታው በእግዚአብሔር ስም ነው። እግዚአብሔር በዛ ፖዚሽን ያለውን ነገር ይሰጣል። ውስጥ ያለው ዮሴፍም ምን አለ? አነገሰው። ሚስቱ ማን ትባላለች? የንጉስ ሚስት። እስቲ የንጉስ ሚስት የንጉስ ሚስት ዮሴፍ ከነገሰ ሚስቱ ማን ናት? የንጉስ ሚስት። በጣም ፖዚሽን ይሰጣል። ሃሌሉያ 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 አሜን። አጠገባቸው ትቼ እቀበላለሁ። ጌታ ኢየሱስ ምስክሬ ተው ታምራት አልነበረም የተወው። ታምራቱንም ተውት፣ በቃ ክብሩንም ተውት፣ ውርደቱን ብቻ ነው። ይኸውልህ ወንድሞቹ እኮ እየተገደሉ
አንዲት እስራኤላዊ ሴት አትወልድም። እሱ ግን እያደገ ከዛ ለብቻው አቤት እግዚአብሔር በኔ ህይወት ያደረገው ነገር ድንቅ ነው፣ ወንድሞቼ የሞቱ የተረፉ ብሎ እዚያ ቆይ። ወንድሞቹ እንደ ባሪያ ነው የሚገርሙት። እሱ እንደ ልጅ ነው የሚለው ኃጢአታቸው ሊሆን ይችላል። እግዚአብሔር እኔ አላለም። ከእግዚአብሔር የተገኘው ራሱ ለእግዚአብሔር ሰጠው። ደግሞ ሙሴ ያሳዘነ እሱ ብቻ አይደለም ስለ ክርስቶስ መከራ መቀበል መነቀፍ እሱ ብቻ። ወንድሞቹም እንደዛ የሚያስብ ይመስለው ነበር አይደል? ሐዋርያት ሥራ ምዕራፍ 7 እስቲ አሉ። ሐዋርያት ሥራ ምዕራፍ 7 ቁጥር 6 መሰለህ። ወንድሞቹ እሱ የሚያስበው ነገር የገባቸው ይመስለው ነበር። ሐዋርያት ሥራ ምዕራፍ 7 ላይ ቁጥሩን ነግሬሃለሁ። ጨርሳለሁ፣ አይዟችሁ ገና አልተለቀም ሰዓቱ። ሐዋርያት ሥራ ምዕራፍ 7 12 አገኘው። ወንድሞቹ ሙሴ መዳንን በሱ እጅ ይሄድ ብሎ ሸሽቶ ባሳደርስ የሸሸው እኮ ወንድሞቹ ሲለሞቱ ከፍ ወንድሞቹም ከእግዚአብሔር በእጁ መዳንን እንዲሰጣቸው የሚያስተውሉ ይመስለው ነበር፣ እነርሱ ግን አላስተዋሉም። ብዙ ወንድሞች መካከል ስላለ እግዚአብሔር ያበረደልን ነገር አንዳንድ ጊዜ ወንድሞች ላይ ያስተዋሉ ሊመስል ይችላል። ግን ካተለመዶ ነው ይችላል። ከተማ እንቀሳቀስ በብዙ ወንድሞች በብዙ እህቶች የተቀባችሁ ሰው በእናንተ ዙሪያ ያሉ ሰዎች እናንተ ያዩ ሊመስላችሁ ይችላል። እንደውም ከፈለክ አንተ ጎልያድ ለመጣል ይሄድ ከዚህ የሚል ወንድም ሊመጣ ይችላል። ወንድሞቹም እንደሱ የሚያስቡ ይመስለው ነበር። ነገር ግን ወንድሙ ራሱ ምን አባለ ትገለኝ ነው ብሎ በሱ ምክንያት ሮጦ ጠፋ። 40 ዓመት ግን ወንድሙየው ምን ብሎት ነበር? በእኛ ላይ ለክስ ነው። ማን ነው በእኛ ላይ ምን ያደርጋል? አለቃ አድርጎ የሾመ ማን ነው? አቤት ደስ ሲል መጽሐፍ ቅዱስ አጠገብ ያለው ሰው ማን ነው ክፉ ቃል የተናገረ? ታጣያለህ ማን ነው? አንተ በእኛ ላይ አለቃ አትሆንም ያለ ማን ነው? እግዚአብሔር ምስክሬ ነው። አንተ በትክክል ከኖርክ እሱ ነገር ትንቢት ነው። ትንቢት ሆነ። አንተ በእኛ ላይ አለቃና ፈራጅ አድርጎ ማን ነው የሾመ ሲለው ኦኬ ተቀባይ ይዞት ትንቢቱን ይዞት ከእግዚአብሔር ጋር ሲገናኝ ሂድ ተመልሰህ ወንድምህ እንዳለው እነሱ ላይ አለቃና አድርጌ ሾመሃል። ሙሴ ሲመለስ ለፈርዖን አምላክ መሰረት ሙሴ ሲመለስ ለፈርዖን ምንድን ነው አምላክ፣ ለወንድሞቹ አለቃና ገዢ ቁጥራን ተነስ ኢየሱስ ክፉ ትንቢቶቻቸው ለመልካም ተለወጡ። አሜን። እጅግ ወደኋላ ዘርጋ። በስምህ የተተነበየ ክፉ ትንቢት ያዘውና ለመልካም ተለወጠ። አሜን። ሚዛኑ ገንዘብ የተዋረደበት ምክንያት መከራ የከበረበት መነቀፍ የከበረበት በኃጢአት የሚገኝ ደስታ። እስቲ ደስታ ሰለሞን ምን አለው? ደስታ ሰዓቱ ገና ነው። 10 ደቂቃ ላይ እሺ፣ ቀና ብላችሁ ተባባሉ። ስንት ደቂቃ ነው? 3 ደግሞ አንዳችሁ ብለን ተንቀሳቀሱ ከወጡት በስተቀር ሰለሞን ደስታ አንተ እብዳ ደስታ አግኝቶ ፈልጎ አገኘውና አንተ እብድ ነህ። ደስታንም እብድ ብዬ ጠራሁት። ለመደሰት ስትሉ የማይገባ ነገር የምትሰሩ ሰዎች ከእብድ ጋር ነው የምታጥሉት። ደስታ ማን ነው? እብድ።
እሺ እሱን አታወጡ እናንተ ዛፍ ቁሳችሁ ቤት አፉን ዘግታችሁ ነው የምታስቀምጡበት። መክብብ ምዕራፍ 2 ቁጥር 2 ነገር ነው እዚህ ጋር የተሰደበው። አንደኛ ከትከት ብላችሁ ምስቁ ሰዎች ያለ እግዚአብሔር ከሆነ የሳቃችሁ ተሰልፎ አምሮ ሁለቱም ሳቅን እብድነህ ደስታን ምን ታደርጋለህ አልኩት ይላል ቃሉ አልኩት። እብድነህ አትረባ አትጠቅምም አልኩት። ያለማን ስለሳቅ ያለ እግዚአብሔር ስለሳቅ ሰው 100 ልጆች ቢወልድ እጅግ ዘመን ቢኖር ጭንጋፍ ይበልጠዋል። በኃጢአት ከሚገኝ ደስታ አይገኝም እንደ ደስታ ይገኛል። ኢየሱስ ዓለም ሰላም ይሰጣል። የኔ ይበልጣል፣ የኔ ቋሚ ነው፣ የኔ አያስከፍልም፣ የኔ በዶላር ነው፣ የኔ በውሸት ነው። ደግሞ ከራሳችሁ ማለት ምንም አታወጡ። እኔ ነኝ የምሰጠው። ገንዘብ ረከሰ፣ በኃጢአት የሚገኝ ደስታ ረከሰ። የእንትና ልጅ መባል ረከሰ። የእንትና ልጅ በእግዚአብሔር ልጅነት ተጠቀ የንጉሥ የልጅ ምን ያደርጋል? የንጉሥ የልጅ ልጅነቱን ቢቀበል እኮ እግዚአብሔር ግብጽ መጥቶ በቁሮች ይሙቱ ያለ ቀን ማታ ሙሴ ሞች አንዳንድ ምርጫ ያድናል። የበኩር ልጅ እንዳይባል ምን አለ እግዚአብሔር ከሆነ ስልጣን እምቢ እንድትል የሚያደርግ የበኩር ልጅን የሚገል ዘመን ይመጣል። አጠገብ ያለውን ሰው የአንተ እምቢ ከሆነ ነገር አድሎሃልና በርትተህ እምቢ ባይባል መጽሐፉን በደንብ ስታዩት የንጉሥ የልጅ ልጅ እንዳይባል በእምነት ምን አለ? ሴትዮዋ ከኋላ የበኩር ልጇ እና በኩር ግደሉ የሚል ዘመን ላይ ሙሴ ጣ እስከደጋ ያድና ኢየሱስ ያድናል ያድናል ኢየሱስ ያድናል ያድናል ሻው ያድናል ያድናል በሕይወት ያድናል። አሜን ነው። ከዚህ ቀጥሎ የምናየው አብርሃም ነው። ግን ዛሬ አናየው። ሁኔታችሁ ሳይ ያንዳንዶቹ ሁኔታ ትኩር ብለህ አይተሩት እያልኩ ሌላ ነገር ላይ ያተኮረ ሰው እያስቸገረኝ ነው። እግዚአብሔር ያገኛችሁ። አሜን። ከፋር ብልጠልላችሁ እግዚአብሔር ያገኛችሁ። አሜን። ቸሩ እግዚአብሔር ያገኛችሁ። አሜን። መንገዳችሁ ላይ ቆሞ እጃችሁን ያዝ። አሜን። በትክክል ማየት የሚገባችሁን ያሳያችሁ። አሜን። የተጭበረበረውን ከፊታችሁ ይውሰድ። አሜን። እስቲ ተስማሙና ከኔ ጋር ውሰድልኝ በሉ። ውሰድልኝ። የተጭበረበረውን ውሰድልኝ በሉ። የተጭበረበረውን ውሰድልኝ። በጣም የጻፍኳቸው ወድጄ የጻፍኳቸው ቃሎች አሉና ያላየ አይልቅም። ሙሴ ስላየ ነው እንጂ ዶላር ይነካል። ያየው የሚበልጥ ነገር ካላየ እዚህ እንደዚህ ሰብኬ ሃሌሉያ ፓስተሩ ዘቦ ዛሬ ብሶታል ምናምን ብለት ሄድና ከዛ ያየኸውን ትከተላለህ። ሳምንት ስመጣ አሁን የለም ወደ ያየው ቀይር አይደል? እግዚአብሔር ምስክሬ ነው። እንደ ቀበቶ እሰረው። አንድ ቀን ስትሞት ስራ መሄድ ይቀራል አይቀርም? ለኛ ስራ መሄድ ይቀራል አይቀርም? የሞት ሳትሞት ሙሉ ለእግዚአብሔር በቃ አሜን። ልቀቀው በቃ። ከሰኞ ከፈለክ ሰኞ ቀን ስራ ከፈለክ ለሊት ስራ 24 ነው። ማክሰኞ ስራ፣ ለሊት ስራ፣ ሮብ ስራ፣ ለሊት ስራ፣ ሐሙስ ስራ፣ ለሊት ስራ፣ ለሊት ወጣ በቃ ትንሽ ብቻ እየተኛ ትንሽ እንደዚህ ባለቤት ብሎ ስትነግረኝ ካርቶኒ ነው ምናምን የተሸከመው እንዲህ እያልኩ አለች። እየሄድኩኝ ለካ ቆሜ ተኝቻለሁ። ከዛ ሰውዬው መጥቶ ጎሆን ዶምባካ ያው እንደዚህ ብላችሁ የምትነግሩኝ ሰዎች አሉ። ፓስተርዬ አሜን እኔ አልለቅም። ያው በደንብ አንድ ነገር እስኪለቅ ድረስ በደንብ እመጣለሁ። ፓስተርዬ የሆነ ስራ አግኝቼ ነበር፣ ግን እሑድንም ስለሚጨምር እስኪ ጸልይ። ፖሊስ ከኋላ ደቅኖብህ ከሆነ
ጮኬ ሌላ ፖሊስ ጠራ። እሑድን ራሳችሁን አታታሉ። መያዣው እግዚአብሔር ነው። እስቲ ከኔ ጋር መያዣው እግዚአብሔር ነው። እንዴት መያዣን ትጥላለህ? መያዣ እሳቱ የሚያዘው፣ ገንዘቡ የሚያዘው፣ እድሜ የሚያዘው፣ ጤና የሚያዘው፣ ልጅ የሚያዘው፣ ትዳር የሚያዘው መያዣ እግዚአብሔር ነው። እንዴት መያዣ አለቀ? እስቲ ቆይ በራሴ ላይ ያለው አብረህ ትወድቃለህ። በራስህ እሑድ አለበት አሉ። እስከ ዛሬ የገባችሁ ሰዎች በቃ ከኔ ጋር ስላልተገናኘን የገባችሁ ችግር የለም። አሁን ነፃነት ስንት ደቂቃ ነች? እሺ 3 ደቂቃ አለ። ጌታ ይባርክ። ከኔ ጋር ሳትገናኙ እሑድን የሸጣችሁ ሰዎች እግዚአብሔር ምሕረት እንዲያደርግ አልተቃወሙም። አሁን ግን ከዚህ በኋላ እሑድን ጾም ጸሎቱ ምን ይላል? እሑድን እንዴት ላስለቅቅ? እግዚአብሔር እንደምንም አስለቅቅ ገለል በቃ ቅዳሜ እንደምንም እግዚአብሔር ኦፊስ አለ። እሑድን እነዚህ ሰዎች ወይስ ምን ረድቷቸው እሑዳቸውን አስተው መንፈሱ ያገኛችሁ። አሜን። እውነቴን ነው። ጌታ ይመስገን። ፓስተር አዲ እኮ እየታገልኩት እንደሆነ ነው ይታገል አይሆንም። እሱ እንደማይሆን 100% ያለው እና እግዚአብሔር እንዴት ለምን ከፊት ያለን ሰዎች ካሳየናችሁ ትከተላላችሁ። አትሽጡ፣ አትሽጥ። በረሃብ ትሞታለህ። አሜሪካ ውስጥ ልብስ ታጣለህ። እሑድን ስለተው አምልኮ እጅን ከፍ አድርገህ ካላመለክ አንተ እኔም ታመልከኛለህ፣ እኔም እህልና ውሃን እባርካለሁ። እሺ እሑድ መጥተህ ቢያንስ እሑድ መጥተህ የእግዚአብሔርን ቃል ካልተሞላ ምን ልትሆን ነው? ጸሎት አቁመህ ከህብረት አቁመህ የሚቆጣ መጋቢ የሚመክር መጋቢ ምናምን ሳትገል ደውለህ ታውቃለህ? ፓስተሮች ጋር እስቲ ዛሬ ጸሎት ፈልጋለሁ ብለህ ደውለህ ታውቃለህ? ካልነገርኩህ ባይብል ምን እንደሚለው የዚህ ህዝብን ደም ከእጅህ ይፈልጋል። ስላልነገርኩህ ላባብል እኮ ይችላል። እግዚአብሔር በከናው ጥመሳ ብዬ ተጣመሰ ብትመጣ ምን አለ? ስለምወዳችሁ በሚቀጥለው ፕሮግራም ማንን መመልከት? ኢየሱስ። ማንን መመልከት? ኢየሱስ። እስቲ ከኔ ጋር ማንን መመልከት? ኢየሱስ። እስቲ ከፍ አድርጉላችሁ። አባቴ ሆይ በል። አባቴ ሆይ፣ አባቴ ሆይ በል። አባቴ ሆይ፣ ልጅህን እንዳይ አይኖቼን አብራ፣ አይኖቼን አብራ። ሳምንት ይኸው ቶሎ የሚከበንን የሚለው የከበበንን ከዛ ሸክሙ ከዚህም አውርደን ከዚህም አፍርሰን ሳምንት ሳይሆን 15 አንድ ተቆጥቶ እንዲጸልይ ብፈልግ ሰው ማስተማር ጸልይ ሌላ አንድ ሰው ተመለስ እግዚአብሔር ለእናንተ ማሰባት ሀሳብ መልካም ናት። ተስፋ ያለባት ናት። ፍጻሜ ያላት ናት። ከእሷ ጋር ለመገናኘት ግን እኔን ትጠሩኛላችሁ፣ ወደ እኔም ትመለሳላችሁ ነው ያለን እግዚአብሔር። እግዚአብሔር አምላካችን ሆይ አሁን ደግሞ ነው በባሪያ በኩል አንተን ብቻ እንድንመለከት አንተን በመመልከት ጌታ ሆይ በዙሪያችን ያሉ እንደ ደመና የከበቡንን ጌታ ሆይ እነሆ ዞር ስንል በእምነት የጸኑትን ዞር ስንል በብዙ የታገሱትን ዞር ስንል ጌታ ሆይ ስላንተ ሲል ብዙ ነገር ንቀው ጌታ ሆይ አንተን የተከተሉትን ምስክሮችን ጌታ ሆይ እንደ ደመና የከበቡንን እነሱን እግዚአብሔር አምላክ እያየን ፊት ለፊት ደግሞ አንተን ብቻ እየተመለከትን ጌታ ሆይ ከአንተ ጋር እግዚአብሔር አምላክ ሸክምን አስወግደን ኃጢአትን የሚከበልን አስወግደን ሩጫችንን በትዕግስት እንድንሮጥ ጌታ ሆይ ስለመከርከን እጅግ አድርገን እናመሰግናለን። ራሳችን ስለማንችል እግዚአብሔር አምላካችን ሆይ እነሆ ሁላችንንም የሚረዳ ያንተ ጸጋ እንዲለቀቅ የሚደግፍ ጌታ ሆይ ያንተ እጅ ለእያንዳንዳችን እንዲዘረጋለን እኔ ጸልያለሁ። እነሆ ይህን በዚሁ መንፈስ ተቆጥቶ መጸለይ የሚፈልግ በውስጡ ቁጣ የተሞላበት ሰው እጁን ከፍ አድርጎ ከእሱ ጋር እንጸልያለን። ሃሌሉያ። በዚህ መንፈስ ኢየሱስ ጌታ ነው። መንፈስ ቅዱስ በስራ ላይ ያለው ወገኖች አሜን። በቁጣ በዚህ መንፈስ እግዚአብሔር እንዲረዳ እንዲያስወጣን ወገኖች እንዲለየን ሃሌሉያ። ኢየሱስ ክርስቶስ ያዘኝ በሉ፣ በቃ ያዘኝ በሉ። እጃችሁን ስጡ ለጌታ። እነሆ ዘመኔን ሙሉ ሮጭ ያለው
ተንከራትቻለሁ፣ ምንም አልጠቀመኝም። አሁን ግን ካንተ ጋር እቀጥላለሁ። አሁን ግን እነሆ ሁሉን ላንተ ስል እተዋለሁ። ጥቅሜን እተዋለሁ፣ እነሆ ስሜን እተዋለሁ፣ ክብሬን እተዋለሁ። እነሆ እነዛና እነዛ የሚባሉ ነገሮችን ሁሉ ስላንተ ስል እተዋለሁ። የሚረዳ ያንተ ጸጋ ይለቀቅልኝ በሉ። የሚረዳ ያንተ እጅ ይዘርጋል በሉ። ሊረዳችሁ እግዚአብሔር የታመነ ነው። ሊደግፋችሁ እግዚአብሔር የታመነ ነው። ኢየሱስ ጌታ ነው። አባቶች እንዲህ ልታደርግ ጌታ ሆይ እንዲሁ ወደ እናንተ የምልከው ቃል በከንቱ አንዳች ነገር ሳያደርግ ወደ እኔ አይመለስም። ያልከው ቃል በናዝሬቱ ጌታ በኢየሱስ ስም በእህቴ ሕይወት አንዳች ነገር እንዲሰራ እኔ ጸልያለሁ። በወንድሜ ሕይወት አንዳች ነገር እንዲሰራ እኔ ጸልያለሁ። ይሄ ሁሉ ሲሆን ክብሩን ጠቅልለህ አንተ ብቻ ውሰድ። ከፍ ከፍ በል። ስላገለገልከን ስለመከርከን እግዚአብሔር አምላካችን ሆይ ተባረክ። ያንተን ሐሳብና ፈቃድ የጊዜውን መልእክት ለእኛ እንዲያመጣ የረዳኸውን ባሪያህን ፓስተር ጉተማን አሁንም አብዝተህ ባርከው። በኢየሱስም በጸጋ ላይ ጸጋ ይጨመርልን። ክብሩን ሁሉ ጠቅልለህ ጌታ አንተ ብቻ ውሰድ። እናመሰግንሃለን በናዝሬቱ ጌታ በኢየሱስ ክርስቶስ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምን። ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ኢየሱስን ተመልከት እያላችሁ ሰላም ተባባሉ። እየዘመራችሁ ወደ ቤታችሁ እንኳን ብትሄዱ አንድ ልብን ስጠን፣ አንድ ሀሳብ ይኑረን፣ መለያየት ትተን አንተን ብቻ እያየን የጽዮን ባለ ተስፋ ወራሾች እንድንሆን በድል እንድንራመድ አንድ ልብን ስጠን። ወደ ኋላ እንድትቀርቡ የነገርኳችሁ ሰዎች ከፓስተር ጋር እናገኛችኋለን። ወደ ኋላ ቅሩ። ጌታ ይባርካችሁ። ሃሌሉያ።